ሳይሆን ነበር። ሰላም ነው ምን ፈለግ? አይ እዚህ ሰው እርዱኝ ምናምን የሚል ድምጽ የሰማሁ መስሎኝ። የት እዚህ? አዎ ኧረ አሁን ነው የሰማሁት። ምንም የለም እዚህ። እርግጠኛ ነሽ ብራዘር? አሁን እኮ ነው የሰማሁት። እዚህ ጋር ቁጭ ብዬ ምናምን ሰማኛለህ? እዚህ ግቢ ከነ ውጪ ማንም የለም እያልኩ ነው። እሺ እኔማ ሌላ ነገር እኮ አይደለም። መግባት ፈለክ ና ግባ። ኧረ ችግር የለውም ኖርማል ነው እኮ ግን አላ የሆነ የሰማሁ መስሎኝ። ከዚህ ኪስ በቃሽ። እንደዚህ አይነት የልመና ሙድ አመጣችሁ ደግሞ ሞጭላፋ ሌባ እንዴ ታሳላ ሩቁ ነው ሰፋማን ይሄው እስካሁን ዝም ብዬሽ ቆይቻለሁ። አሁን ከዚህ በላይ ግን ዝም ማለት ያለብኝ አይመስለኝም። ምንድነው ልትነግረኝ ትችላለህ? እንደማስበው ከሆነ እዛ ከነበርሽበት ሀገር ብር ሰርተሽ እንደመጣሽ ነው የማውቀው። ሁለታችን እንደምናውቀው ደግሞ ቤቱ ሲሸጥ እዚህ ላይ የሆነ ብር አለ። ስለዚህ ያ ሁላ ብር የት እንዳለ ማወቅ እችላለሁ? ትችላለህ። ግን የሚያሳዝነው አንተ መጠየቅ ሳይሆን እኔ መመለስ አለመቻሌ ነው እኮ። ለምን? ምክንያት አለሽ? ምንም ምክንያት የለኝም። በእህቴ ስም ለእርዳታ ድርጅት ለክሼዋለሁ። እሺ የኛም ቤት ማለት ከሳሮን ጋር የነበርንበት ቤት የልጅ ታውቂያለሽ? ለምን ይሄን ነገር እየጠየቀኝ እንዳለ አልገባኝም። ሂዊ ዝም ብለሽ መልሽልኝ። መጥቻ አይደለም በሰፈሩ እንኳን ሂጅ አላት። ሄዋን ማታውሽኝ። ለምን ዋሻለሁ? ለማዋሸት እኮ በቂ ምክንያት የለኝ አለሽ እንጂ ሄዋን አልገባኝም። ኦኬ ስለዚህ የባንክ ጉዳይ ልትነግሪኝ ትችያለሽ? ሞኝ ሀሳብሽን አሁን አልቀየርሽም? ሰው ይደርስልኛል ያድነኛል ብለሽ አስበሽ ነበር? ሰው ለራሱ ማለረስ ወንክስ ነው ይፍት አላረም ብሩ የት እንዳለ ትነግረኛለሽ፣ እኔ መፈታለሁ። ወክሳሚ አንድ ጉርሻ ብቻ እንኳን ሩኝ በጣም የደከመኝ ወክ የኔን ጉርሻ እንደሰጠሽኝ ይሄ እኮ ቀላል እኮ ነው። ብሩ የት እንዳለ ትነግረኛለሽ፣ አንቺ በነፃነት እንደውፋ ከፍ ብለሽ ትበሪያለሽ ማለት ነው። ስሚ ሳሚ ፍታኝ። የነፃነት የመቦረክ ህይወት አልናፈቀሽም? እርግጠኛ ነኝ ናፍቀሻል። የት እንዳለ ትነግሪኛለሽ፣ ግን ሞኝ አትጃጃይ። ይኸውልሽ አባቶች ምን ይላሉ መሰለሽ? ሌባና ጅብ ነገሮችን ሲይዙ አንድ ላይ ያደርጉና ሲካፈሉ ግን ይጣላሉ ይላሉ። ማታገኙ አላገኙ ሳሮን ወክሳሚ እገልሻለሁ። በማንኝ እገልሻለሁ። እባክሽ እገልሻለሁ። የት ነው ያለው? ንገሪኝ። የት ነው ያለው? እገልሻለሁ። መኝታ ቤት አልጋን። በጣም ጎበዝ። ዳኒ እንዴት ታገኘው ቻልክ? እንግዲህ የድል ጉዳይ ነው። እጄ ላይ ገብቷል። ገና አንቺ ዳኒ ለመፍረድ እየቸኮልኩ ብቻ እንዳይሆን ነገሮች ሁሉ ተቀይረዋል። ሳሚ ከምታስበው በላይ በጣም መጥፎ ሰው ነው። እሱ አውቃለሁ። እና ያወቅክ ነው ቅድም ወንድሜ ነው ምናምን ስትለኝ ነበር። ሄዋን ለመፍረድ አትቸኩይ። እሺ እኔ ምን ላድርግ? ለማንኛውም ሳሚ ሰርቆኝ ነው የጠፋው። ምንም ነገር ማድረግ አልቻልኩም ነበር። እና ብርሽን በሙሉ የወሰደው ሳሚ ነው እያልሽ ነው? አዎ ግን እሱ የሚለው ሳሮን ናት ነው። እሺ በቃ አይዞሽ፣ አትከፊ።
ግን ከዛ በፊት አንድ ነገር ልጠይቅሽ። ቆይ ስንት ብር ነው የሰሩብሽ? ያለኝን በሙሉ። ሄዊ አይዞሽ፣ በቃ ይስተካከላል። እሺ እንዴት ነው የሚስተካከለው? እድሜ ዘመኔን በሙሉ የለፋውበት ገንዘብ እኮ ነው። ሄዋኔ አይዞሽ እሺ። ከዚህ በኋላ አንገት መድፋት የሚባል ነገር አይኖርም። እንዴት? ስልክሽን አንሺና ተመልከች። ምንድን ነው ዳኒ? ሄዋ ዳኒ ምንድን ነው የማየው? ሄዊ 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 ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። የት አደረግሽው? የት አደረግሽው? ሳሚ በፈጣሪ ስም እምልልሃለሁ፣ እዛው አልጋው ላይ ነበር ያደረኩት። ይኸውልሽ መኝታ ቤቱ፣ ሶፋውን፣ ሁሉም ነገር አንስቼ ነው የፈለኩት። አንዱም የቀረ ቦታ የለም። የለም እርግጠኛ ነሽ? እየዋሸሽኝ አይደለ? ንገሪኝ። እርግጠኛ ነኝ ሳሚ። እባክህ አንዴ ፍታኝ። እና የተኔ ይባላል ታዲያ? ከኔና ከአንቺ ውጪ እዚህ ቤት ማን ወሰደ? አላቅም ታያለሽ እንዴ? ይህ ከጨዋታሽ መሃል አንዱ ቢሆን ሳይሆን እምልልሻለሁ፣ እገልሻለሁ። ምናልባት ቅድም እንግዶች ያልካቸው ሰዎች አንስተውት ቢሆንስ? እባክህ ተወኝ። እንግዶች ያልሽው? ዳኒ አንተ ውሻ፣ ዛሬም ከስሬ ማነፍነፍን አልተውክም። እንደ በፊቱ ግን እየሳቅኩኝ እያስመሰልኩኝ አልቆይም። አሁን ያንዴና ለመጨረሻ ጊዜ ነው። አጠፋለሁ። ዳኒ መጣሁ። አንተ እርኩስ ደባሻለሁ። ወዴትም እንዳትንቀሳቀስ፣ ይምስ እንዳታስብ። እንግዲው ሞታይ ሂዊ እኔ ከመነሻል ተነሽ ሂዊ የኔ እናት ምንድን ነው የተፈጠረው? ባንዴ ሁሉንም ያጣሁትን ብር አስገብተህልኝ እኮ የሆነ የፖሊስ ዱላ ያረፈብኝ መሰለኝ። ምን ታደርጊያለሽ? ሰውየው ዳኒ ነው። እና አሁን ወዴት ነን?
አንተ ደስ ብላለህ? እኔ ደስ ወዳለኝ ቦታ የምርሽ ነው? አራንሽ እንዴት ናፍቆኝ እንደነበረ ህይወዬ። ስለዚህ የ5 ዓመት ናፍቆትህን ልትወጣ ነው ማለት ነው? እንዴት አይ ዳንኤል፣ ህይወት በፍቅርና በይቅርታ ነው የሚቆመው አልክ? አንተ ማነህና ነው ለኔ ለምኖረው ህይወት ፍርድ የምትሰጠው? ፍጹም አይደለሁም አውቃለሁ። ፍጹም ለመሆን ደግሞ አልኖርም። ግን ጣትህን ከመቀሰረ በፊት እጅ ንጹህ መሆኑን እርግጠኛ ሁን። አንተ ደግሞ ውሻ፣ የውሾች ሁሉ መጨረሻ ነው። ላደረግከው ነገር ዋጋ ትከፍላለህ። ወንበሩ ሰው አለው? አዎ፣ ለዛም 6 ሰው። ሄሎ፣ አይሰማም እንዴ? ወንበሩ ሰው አለው። እዚህ ጋር የምታዩ ሰው ትንኝ ይመስልሻል? ሰው ነህ እንዴ? አሁን አይንሽን ገልጠሽ ስሚ። ዳንኤልና ሔዋን የት ነው ያሉት? ዳንኤልን የፈለግከው? ምነው እነሱ ሰዎች ፈላጊያቸው በዛ? ሂድና ጎዳና ፈልጋቸው። ለነገሩ እኔ ጥፋተኛም ጎዳና ተዳዳሪ ማፍጠሪ። እሱ አይመለከትም። ግን ጎዳና አይደለም ሲኦል ቢገቡ ከተላት ሰዎች ግን ቶሎ መመለሱ ነው ምንም ደስ አላለኝ አይደል? ማዘርዬ እንዴት ነው? እግዚአብሔር ይመስገን። ልጄ ደህና ነህ? ደህና ነኝ ማዘርዬ። ዛሬስ ምን ሆኖ ነው? አይ ልጄ፣ ባለፈው ነግሬህ አልነበር? የምጎርሳትን ዳቦ ገዛው ስል የምበላውን ደግሞ ዳቦም ገዝቼ ስገባ የቤት ኪራዩ እያሳሰበኝ የኔ ልጅ ይሄው ቁጭ ብዬልሃለሁ እዚሁ። ዛሬ እንኳን ምንም ብር አልያዝኩም፣ ግን እርፍ ብለው እንዲኖሩ ማዘርዬ አንድ ሰርፕራይዝ አለኝ። ምን አልከኝ ልጄ? ይህቺ ቆንጆ ደግሞ የማናት? እህትህ ናት እንዴ? አይደለችም ማዘር። አሃ የከንፈር ወዳጅህ ናት ማለት ነው። እስቲ ሳሚኝ እባክሽ የኔ ቆንጆ። ሳሚያች እሰኔ ቆንጆ። ማዘርዬ ምሳ በልተዋል እንዴ? አቤት ልጄ፣ ከየት አምጥቼ ልጄ፣ ከየት አምጥቼ? ይኸው እዚሁ ቁጭ ብዬልህ እየለመንኩ ነው። አይዞት በቃ ማዘር፣ ኑ ተነሱና እንሂድ። በቃ ተነሱ። እሺ ልጄ፣ እሺ ነው ማዘር። አመሰግናለሁ ልጆቼ፣ አምላክ ይባርካችሁ። እንደናንተ ያለ በጎ ልብ ያለው ሰው ገጥሞኝማ አያውቅም። ተባረኩልኝ ልጆቼ፣ ተባረኩ። ችግር የለውም ማማ። ማማ ምን ትመገቢያለሽ እንጂ ማንኛውንም ነገር እሰሽ አትጨነቂ። አይ ልጆቼ፣ ያለውን ልጆቼ ቤት ያፈራው እናንተንም አስጨመርኳችሁ። ያለውን እመገባለሁ ልጆቼ። ግን ማማ በህይወት ዘመን ሁሉ ሲንከባከበኝ ነበር። አሁንማ ልጅ የለኝ፣ ዘመድ የለኝ። ይኸው ዘመድ አልባ ሆንኩ። እንደናት
ይሄን መስማት በጣም ነው የሚከብደው እናቴ። ሁሉም ሰራናት ልጄ። እኔማ በደህናው ጊዜ እደ ጥበብ ሰራ ነበር። ልብስ ስፌት ብቲ፣ ጥልፍ ስራ ብቲ፣ ሁሉንም አይነት አቅም የሚችለውን ሁሉ ስሰራ ኖርኩና አሁንማ ልጄ አይኔም ደበዘዘ፣ አይኔም ጠፋ፣ ጉልበቴም ከዳኝ ልጄ። አይ እኔ ልጅ እጅም መንቀጥቀጡን ዘመድ አልባ አቅም አልባ ሆንኩኝ ልጄ። ስራውማ በእኔ አቅም አሁን የሚገፋም አይደል። አሁን አቅም አልባ ሆኜ የቀረሁልሽ የኔ ልጅ። ማዘር ይሄን መስማቴ በጣም ያሳዘነኝ። ሌላስ የሚችሉት ነገር የለም? ምግቡ ግን ቆይ አይደል ይሁን ብሎ ማዘሬ እኔማ ተስፋ ቆርጬ በየቀኑ አሁን ያገኛችሁን ቦታ ስለምን ነበር። አቅም አጣሁ፣ አይኔም ደበዘዘ። አይ ልጆቼ፣ አይ ማዘሬ ብሎ እሺ ልጄ፣ እሺ ዳኒ በየቀኑ ትንሽ ብናግዛቸውስ? በተጨማሪ ደግሞ በየወሩ ቤት ኪራያቸውን ብንሸፍንላቸው አይመስልም? ነውዬ በሐሳብሽ እስማማለሁ። ማዘሬ ከዚህ በኋላ ብቻዎትን አይሆኑም። ቤትም እንመጣለን፣ እንጎበኛቸዋለን። በሚያስፈልጋችሁ እናግዛቸዋለን። ማዘሬ ልጆች እግዚአብሔር ይባርካችሁ። እንደ በዓለም ላይ እንደናንተ አይነት ቸር ሰው አለ? ተባረኩልኝ። እግዚአብሔር ይባርካችሁ ልጆች፣ እግዚአብሔር ይባርካችሁ። አሜን ማዘሪ። ደግሞ ይገቡታል። እኛም ደግሞ በዚህ አጋጣሚ ብዙ የተማርነው ነገር አለ። እውነት ነው። እኛም አላሰብነው ነበር፣ ግን በዚህ አጋጣሚ የኛም ህይወት ተለውጧል። ልጆቼ እግዚአብሔር ይባርካችሁ። ከዚህ በኋላ እኮ ልጆቼ ናችሁ። እግዚአብሔር ይባርካችሁ። በጣም አመሰግናለሁ። እሺ ኒታ፣ የኔ ፍቅር ለኮኑ ምስጋና ያስፈልግ ግዴታ ነው። ምን አባ ይሁን ነገር አለ እንዴ? ፊት ምንም ልክ አይደለም። የሳሚ ነገር ትንሽ አሳስቦኝ ነው። ምን አለ አይደል? እየገባበት ያለ ነገር በጣም ትክክል አይደለም። በዛ ላይ ላጠፋው ጥፋት ሁሉ ነው ጥቅም የሚያደርገው። አንተ ደግሞ ጥፋተኛ እኮ ቤት በኩል ነው። አላውቅም፣ በቃ አለ አይደል? ጭንቀት ይገባኛል እኮ፣ ግን ደግሞ ሰዎች ምክንያት እየፈለጉ ጥፋተኛ የሚያደርጉ ከሆነ ሊርቁ ፈልገው ነውና ካንደበትህ አልፎ ውስጥህን የሚያውቅ አምላክ የትም እንዴትም ሁሌም ካንተ ጋር ነው የሚሆነው። አትጨነቅ። እኔ እንጃ አሁንስ የኔ መከራ በዛ። ህይወት የኔ ጌታ፣ በህይወት ፈተና ከበዛብህ ብዙም አትጨነቅ፣ ታገስ። ጨረቃ ራሱ ውበቷ የሚጨምረው በዙሪያው ያለው ጨለማ እየጨመረ በመጣ ቁጥር ነው። እኔ ደግሞ በፈተና ውስጥ ውበትህን አይቼዋለሁ። ሁሌም ካንተ ጋር ነው የምሆነው። የኔ እናት እና ወደ ልትሄድ ነው? መጣሁ። ሳሚ
ሳሚ ጉድ ሰርቶናል። ፍታኝ። ምን ማለት ነው? ጉድ ሰራ? ብሩ ከፍዬሽ ወስዶታል። ምን ማለት ነው ወስዶታል? አሁን የት ነው ያለው? እሺ ወይ እየተዝናና ነው፣ ካልሆነ ደግሞ ዳንኤል ጋር ያለው። አንቺ እየቀለድሽ መሆን አለበት። አሁን ከቀለድኩኝ እስከ መጨረሻው ድረስ በራሴም ህይወት በብዙ ነገር ነው የምቀልጀው። እኔ ሳሮን አንቺን አላምንሽ። የምትታመኝ ሰው አይደለሽ። እንዴት በዚህ ይቀለዳል? ይሄ ነገር ድራማ ከሆነ ግን አንቺንም ሳሚንም ጭምር አጠፋችኋል። ለማንም እንደማራራ ታውቂያለሽ። ስልኬ ሂድ፣ ፍጠንና ስልኩን ተቀበለው። ምንም የፈጠነ አይደርስም። አሁን ምን ማድረግ እንዳለብን ተነጋግተን ማውራት አለብን። እባክህ ፍጠን፣ ሂድና ስልኬን አምጣ። ህይወትን የሚቀይር ገንዘብ ሰጣለሁ።